ሰላም ውድ የቻናላችን ቤተሰቦች ነው። ዛሬ ደግሞ በአዲስ ቪዲዮ ሎጂክ ኤንድ ክሪቲካል ቲንኪንግ ቻፕተር 2 ፓርት 1 ቤዚክ ኮንሰፕትስ ኦፍ ሎጂክ ተገናኝተናል። ፕሊዝ ከዛ በፊት ግን ለቻናላችን አዲስ የሆናችሁ ልጆች ኢትዮ ፍሬሽማን ቲዩን ሰብስክራይብ ማድረግ የቤተሰብ መሆን ትችላላችሁ። እንዲሁም ቪዲዮአችን ላይክ፣ ሼር፣ ኮሜንት ማድረጉ እንዳይረሱ። ቀጥታ ወደ ዲስከሽናችን እናልፋለን። በዚህ ቻፕተር ውስጥ የምናያቸው ነገሮች ቻፕተር ኦብጀክቲቭስ አፍተር ዘ ሰክሰስፉል ኮምፕሊሽን ኦፍ ዚስ ቻፕተር ዩ ዊል ቢ ኤብል ቱ ይህንን ቻፕተር ስኬታማ በሆነ መልኩ ዲስከስ አድርገን ከጨረስን በኋላ ማወቅ የሚገቧችሁ ነገሮች የመጀመሪያው አንደርስታንድ ዘ ሚኒንግ ኤንድ ቤዚክ ኮንሰፕትስ ኦፍ ሎጂክ በሎጂክ በስነ አመክንዮ ብለን በምንጠራው ነገር ውስጥ ያሉትን መሰረታዊ ጽንሰ ሀሳቦችና የነሱን ትርጓሜ አንደርስታንድ ታደርጋላችሁ፣ ትገነዘባላችሁ። ዲ አዘር ዋን ኢዝ አንደርስታንድ ዘ ሚኒንግ ኮምፖነንትስ ኤንድ ታይፕስ ኦፍ አርጉመንትስ። አርጉመንት ብለን የምንጠራው ነገር ራሱ ትርጓሜው ምን ማለት ነው? በአርጉመንት ውስጥ ስንት አይነት ኮምፖነንቶች አሉና የአርጉመንት አይነቶች ውስጥ ምን ናቸው የሚሉ ነገሮችን ኢን ዲቴል አንደርስታንድ ታደርጋላችሁ። ዲ አዘር ኤንድ ዘ ላስት ዋን ኢዝ ሪኮግናይዝ ዘ ሜጀር ቴክኒክስ ኦፍ ሪኮግናይዚንግ ኤንድ ኢቫሉዌቲንግ አርጉመንትስ። እንዴትስ አድርገን ነው አንድን አርጉመንት ሪኮግናይዝ የምናደርገው ወይም አይደንቲፋይ የምናደርገውና አይደንቲፋይ ካደረግነስ እንዴት አድርገን ኢቫሉዌት እናደርጋለን፣ እንዴትስ አድርገን እንገመግማለን የሚሉ የተለያዩ ቴክኒኮችን አንደርስታንድ ታደርጋላችሁ። የመጀመሪያው ቶፒካችን ሊሆን የሚችለው ምንድነው? ሎጂክ ወይም ስነ አመክንዮ ኬምስ ፍሮም ግሪክ ወርድ ሎጎስ ቱ ሚን ዲስኮርስ ሪዝን ሩልስ። ያችሁት ሎጂክ ብለን የምንጠራው ነገር ሎጎስ ከሚል የግሪክ ቃል የመጣ ሲሆን ሎጎስ ማለት ወደ እንግሊዝኛ ኮርበት ስናደርገው ምን ማለት ነው? ዲስኮርስ ሪዝን ወይም ሩል፣ ምክንያት፣ አመክንዮ ወይም መመሪያ እንደማለት ነው። ኤስታይን ዳት ኢቫሉዌት አርጉመንቶችን የምንገመገምበት ሳይንስ ነው። ስተዲ ኦፍ ሜቶድስ ኤንድ ፕሪንሲፕልስ ኦፍ ኮሬክት ሪዝኒንግ ስለ ኮሬክት ሪዝኒንግ ውስጥ ያሉ የተለያዩ መርሆችና የተለያዩ ሜቶዶችን የሚያጠና ሳይንስ ነው። ዴቨሎፕ ደ ሜቶድ ኤንድ ፕሪንሲፕል ፎር ኢቫሉዌቲንግ አርጊመንትስ እንዴት አድርገን ነው አንድን አርጊመንት ኢቫሉዌት የምናደርገው የምንገመግመው የሚሉ የተለያዩ ሜቶዶችና የተለያዩ መርሆችን ዴቨሎፕ የሚያደርግ ሳይንስ ነው። ፕራይመሪ ቱ ፊሎዞፈርስ ዩዝ ኢን ዜር ኢንኳየሪ ፊሎዞፈሮች ለመጀመሪያ ጊዜ የራሳቸውን ኢንኳየሪ የራሳቸውን ፍለጋ ወይም ጥናታቸውን በሚጀምሩበት ሰዓት እንደ ፕራይመሪ ቱል የሚጠቀሙት ነው። አቴምፕት ቱ ኮዲፋይ ዘ ሩልስ ኦፍ ራሽናል ቶትስ እንዴት አድርገን አመክንዮአዊ በሆነ መልኩ ወይም ምክንያታዊ በሆነ መልኩ ማሰብ እንችላለን የሚሉ የተለያዩ ሩሎችን ኮዲፋይ ለማድረግ ይሞክራል። ኢን ሎጂክ ዊ ስተዲ ሪዝኒንግ ኢትሰልፍ በሎጂክ ውስጥ ሪዝኒንግ ይጠናል ብለናል። በሪዝኒንግ ስናጠና ደግሞ የምናጠናቸው አራት ዋና ኮንሰፕቶች የመጀመሪያው ፎርም ኦፍ አርጉመንትስ እንዴት አድርገን አርጉመንቶችን ልናወቃቅር የምንችለው ወይም ልንፈጥር የምንችለው፣ ጀነራል ፕሪንሲፕልስ ኤንድ ፓርቲኩላር ኢረርስ ጠቅላላ ያሉ መመሪያዎችና አርጉመንቶችን ስንፈጥር አርጉመንቶችን ስናዋቅር ሊፈጠር የሚችሉ ዋና ኢረሮች እናያለን። ደን አሎንግ ዊዝ ሜቶድስ ኦፍ አርጊንግ በምን አይነት መልኩ አርጊው ብናደርግ ስኬታማ ወይም ውጤታማ እንሆናለን የሚሉ የተለያዩ ኮንሰፕቶችን ራይዝ አድርገን ዲስከስ እናደርጋለን። ዲ አዘር ሳብ ቶፒክ አንደር ዚስ ቻፕተር ኢዝ አርጉመንት ፕሪሚስ ኤንድ ኮንክሉዥንስ። ሌላው ደግሞ በዚህ ቻፕተር የምናየው አርጉመንት ምንድነው፣ ፕሪሚስ ምንድነው እና ኮንክሉዥን ብለን የምንጠራው ነገር ምንድነው የሚሉ ነገሮችን አንደርስታንድ እናደርጋለን። አርጉመንት ኢዝ ዘ ፕራይመሪ ፎከስ ኦፍ ሎጂክ። አርጉመንት ብለን የምንጠራው ነገር በሎጂክ ውስጥ የቅድሚያ ትኩረት ተሰጥቶበት የሚሰራ የኮንሰፕት አይነት ነው። አርጉመንት ኢዝ ኤ ግሩፕ ኦፍ ስቴትመንትስ። አርጉመንት ብለን የምንጠራው ነገር ደግሞ የተለያዩ አረፍተ ነገሮች በአንድ ላይ ተሰባስበው የሚፈጥሩት ነገር ምን ተብሎ ይጠራል? አርጉመንት ተብሎ ይጠራል። ዋን ኦር ሞር ኦፍ ዊች ክሌም ቱ ፕሮቫይድ ኤቪደንስ አንድ ወይም ከአንድ በላይ የሆነ በአርጉመንት ያሉ ስቴትመንቶች መረጃ ያቀርባሉ። ዋን ኦፍ ዲ አዘር ፎሎ ደ ኤቪደንስ ነገር ግን ከእነሱ መካከል ደግሞ አንዱ ምን ያደርጋል? የተቀመጠውን ኤቪደንስ ተከትሎ ይሄዳል። ፍሮም ደ ዲፊኒሽን አን አርጉመንት ኢዝ ኤ ግሩፕ ኦፍ ስቴትመንት ደ ስቴትመንት ኦር ስቴትመንትስ ዲቫይድ ኢንቱ ፕሪሚስ ኦር ፕሪሚስስ ኤንድ ኮንክሉዥን። አርጉመንት ብለን የምንጠራው የተለያዩ ስቴትመንቶች የተለያዩ የስቴትመንቶች ስብስብ ሲሆን እነዛ ስቴትመንቶች ደግሞ በሁለት ይከፈላሉ። የመጀመሪያው ፕሪሚስ ወይም ፕሪሚስስ ሲሆን ሁለተኛው ደግሞ ኮንክሉዥን። አስቦት እዚህ ጋር ፕሪሚስ ወይም ፕሪሚስስ ነው ያለ ወይም እና ኮንክሉዥን። ስለዚህ በአርጉመንት ውስጥ አንድ ወይም ከአንድ በላይ የሆኑ ፕሪሚሶች ሊኖሩ ይችላሉ። ነገር ግን እንደ ኮንክሉዥን ግን ማየት የሚገባን የግዴታ አንድ ኮንክሉዥን ነው ሊኖር የሚችለው። ስቴትመንት ዴክላሬቲቭ ሴንተንስ ዊዝ ትሩዝ ቫልዩ። ስቴትመንት ብለን የምንጠራው ነገር ማንኛውም ትሩዝ ቫልዩ ያለው ዴክላሬቲቭ የሆነ አረፍተ ነገር እንደምን ይቆጠራል? እንደ ስቴትመንት ይቆጠራል። አርጉመንት ኦልዌይስ አቴምፕት ቱ ጀስቲፋይ ኤ ክሌም።
አርጊውመንቶች ሁልጊዜም ቢሆን የሆነ ክሌም ማብራራት የሚፈልጉት ወይም ማሳመን የሚፈልጉት ነገር ለመግለጽ ወይም ጀስቲፋይ ለማድረግ ሙከራ ያደርጋሉ። ክሌም ዳት ዘ ስቴትመንት አቴምፕት ቱ ጀስቲፋይ ኢዝ ኮንክሉዥን። ሁልጊዜም ቢሆን በአርጊውመንት ውስጥ ክሌም ዳት ዘ ስቴትመንት አቴምፕት ቱ ጀስቲፋይ ኢዝ ኮንክሉዥን እኛ ማቅረብ የፈለግነውን ክሌም ጀስቲፋይ የሚያደርገው ዋናው ኢሰንስ የሆነውን ሀሳብ የያዘው ስቴትመንት ምን ተብሎ ይጠራል? ኮንክሉዥን ተብሎ ሲጠራ ስቴትመንት ዛት ሳፖርትሊ ጀስቲፋይ ዘ ክሌም ኢዝ ፕሪሚስ። ነገር ግን ያንን ክሌም ማድረግ የፈለግነውን ስቴትመንት የሚገልጹ ይደግፉ የሚመጡ የሚያብራሩ ነገሮች ወይም እንደ ኤቪደንስ የሚቀርቡ ስቴትመንቶች ወይም አረፍተ ነገሮች እንደምን ይቆጠራሉ? እንደ ፕሪሚስ ይቆጠራሉ። እዚህ ጋር ሁለት ነገሮች ልብ በሉ። ከመጀመሪያው ማለትም ኮንክሉዥን ካለው ላይ ያለውን ስቴትመንት ታዩት ስቴትመንት ብቻ ነው፣ ሲንጉላር ነው። ነገር ግን ፕሪሚስ ጋር ስትመጡ ያለው ስቴትመንትስ ነው የሚል አንድም ወይም ከአንድ በላይ የሆኑ ስቴትመንቶች እንደ ፕሪሚስ መቆጠር ይችላሉ። ነገር ግን እንደ ኮንክሉዥን የሚቆጠረው ግን የግዴታ አንድ የሆነ ስቴትመንት ነው። ዜርፎር አን አርጊውመንት ኢዝ ኦልዌይስ ኮምፖዝድ ኦፍ ፕሪሚስ ኤንድ ኮንክሉዥን። ስለዚህ አንድ አርጊውመንት ሁልጊዜም ቢሆን ሁለት ፕሪሚስ ኤንድ ኮንክሉዥን የተባሉ ኮምፖነንቶች ሊኖሩት ግድ ነው። ሰንተንስ ግሩፕ ኦፍ ወርድስ ኦር ፍሬዝስ ዳት ኢኔብል አስ ቱ ኤክስፕረስ አይዲያስ ሚኒንግፉሊ። አያችሁት? እኛ የፈለግነውን አይዲያ እኛ የምንፈልገውን ነገር የምንፈልገውን ሀሳብ ትርጉም ባለው መልኩ ትርጉም በተላበሰ መልኩ ለመግለጽ የሚያስችሉን የተለያዩ የቃላቶች ወይም የሀረጋቶች ስብስብ ምን ተብሎ ይጠራል? አረፍተ ነገር ወይም ሰንተንስስ ብለን እንጠራዋለን። ሰንተንስ ሜይ ኦር ሜይ ኖት ሃቭ ትሩዝ ቫሊዩ። ሰንተንስ የራሱ የሆነ ትሩዝ ቫሊዩ ሊኖረውም ላይኖረውም ይችላል። አንድ ሰንተንስ የራሱ የሆነ ትሩዝ ቫሊዩ ካለው ምን መሆን ይችላል? ያነ ሰንተንስ ስቴትመንት መሆን ይችላል። ነገር ግን ያነ ሰንተንስ የራሱ የሆነ ትሩዝ ቫሊዩ ከሌለው ስቴትመንት ሊሆን አይችልም። ሰንተንስ ኦፍ ዘ ፎሎዊንግ ታይፕ አር ኖት ስቴትመንትስ። ከዚህ በታች የምናያቸው ሰንተንሶች ግን ስቴትመንት ሊሆኑ አይችሉም። ምክንያቱም እናያቸዋለን እያንዳንዳቸው ትሩዝ ቫሊዩ የላቸው ወይም ትሩ ወይም ፎልስ ብለን ጀጅ ማድረግ አንችልም። ለምሳሌ ያክል ወደ ዩ ክሎዝ ዘ ዊንዶ፣ መስኮቱን ልትዘጋልኝ ትችላለህን? አሁን ጥያቄው ነው። ሌት አስ ስተዲ ቱጌዘር፣ አብረን ልናጠና እንችላለን። ራይት ነው አሁን ይሆን ኤክስክላሜሽን ነው። አይ ሳጀስት ዛት ዩ ቱ ሪድ ፊሎሶፊ ቴክስትስ፣ የፍልስፍና መጽሐፍቶች እንድታነብ እኔ አንተን ሳጀስት አድርጋለሁ። ይህም ሳጀሽን ነው። ጊቭ ሚ ዩር አይዲ ካርድ ነው። አሁን የአንተን የመታወቂያ ካርድ ልሰጠኝ ትችላለህን? አሁን የምንድን ነው? ኮማንድ ነው። ስለዚህ እነዚህ ትሩዝ ቫልዩ ስለሌላቸው ስቴትመንት ብለን አንጠራቸውም። ስለዚህ ከዚህ በመነሳት አንድ ለየት ያለ ድምዳሜ እንደርሳለን። ያን ድምዳሜ ምንድነው ካላችሁኝ ኦል ሰንተንስስ አር ኖት ስቴትመንትስ ዌራስ ኦል ስቴትመንትስ አር ሰንተንስስ። ሁሎች ሰንተንሶች ስቴትመንት መሆን አይችሉም። ነገር ግን ሁሎችም ስቴትመንቶች ምን መሆን ይችላሉ? ሰንተንስ መሆን ይችላሉ። ሶ አርጉመንት ብለን የምንጥረው ነገር በኤግዛምፕል ስናየው ኦል ኢትዮጵያንስ አር አፍሪካንስ፣ ጽዮናዊት ኢዝ አን ኢትዮጵያን፣ ዜርፎር ጽዮናዊት ኢዝ አን አፍሪካን። ሁሎችም ኢትዮጵያውያኖች አፍሪካውያን ናቸው። ጽዮናዊት ደግሞ ኢትዮጵያዊ ናት። ስለዚህ ጽዮናዊት ምንድናት? አፍሪካዊ ናት። አሁን አንዱ የአርጉመንት ኤግዛምፕል ነው። ሳም አፍሪካንስ አር ብላክ፣ ዘላለም ኢዝ አፍሪካን፣ ዜርፎር ዘላለም ኢዝ ብላክ። ዘ አዘር ኤግዛምፕል ኢዝ ኮልድ all crimes are violation of law, thief is a crime, therefore thief is a violation of law. The other example is called some crimes are misdemeanor, murder is a crime, therefore murder is a misdemeanor. አሁን እነዚህ the example of argument የአርጉመንት አይነቶች ናቸው። አሁን በዚህ አርጉመንት ውስጥ ፕሪሚስ የትኛው ነው፣ ኮንክሉዥን የትኛው ነው የሚለውን ለመለየት ከፈለጋችሁ በአሁኑ ቶፒክ ኢንዲቴል አሳያችሁ። አይደንቲፋይንግ ኮንክሉዥን ኤንድ ፕሪሚስ፣ እንዴት አድርገን በአንድ አርጉመንት ኮንክሉዥንን ከፕሪሚስ ልንለዩ የምንችለው። በመሰረቱ ሎጂክ ብለን የምንጠራው ኮርስ ምን ያደርጋል? ኢቫሉዌትስ ኤንድ አናላይሲስ አርጉመንትስ፣ አርጉመንቶችን ይተነትናል። ከተነተነ በኋላ ደግሞ እነዚያን አርጉመንቶች ይገመግማል። ኢምፖርታንት ታስክ ኢን ዘ አናላይሲስ ኦፍ አርጉመንት ኢዝ ቱ ዲስቲንጉሽ ፕሪሚስ ኤንድ ኮንክሉዥንስ። አርጉመንቶችን አናላይሲስ በምናደርግበት አንደኛውና የመጀመሪያውና ዋነኛው አስፈላጊው ተግባር ምንድነው ካላችሁ እንዴት አድርገን ነው ፕሪሚሶችን ከኮንክሉዥኖች የምንለየው? ቱ ክራይቴሪያ አር አፕላይድ ቱ አይደንቲፋይ ኮንክሉዥን ኤንድ ፕሪሚስ። ኮንክሉዥንን ከፕሪሚስ ለመለየት ሁለት ዋና ክራይቴሪያዎችን እንጠቀማለን። የመጀመሪያው አንደኛ ሉኪንግ አት አን ኢንዲኬተር ወርድ ወይም አመላካች ቃላቶችን መመልከት። እንግዲህ አመላካች ቃላቶች ስንል
ሁለት አይነት አመላካች ቃላቶች አሉ። የመጀመሪያው ፕሪሚስ ኢንዲኬተር ወርድ ሲሆን ሁለተኛው ደግሞ ኮንክሉዥን ኢንዲኬተር ወርድ ነው። ፕሪሚስ ኢንዲኬተር ወርድ ብለን የምንጠራቸው ሲንስ፣ ቢኮዝ፣ አስ ኢንዲኬትድ ባይ፣ ሜይ ቢ ኢንፈርድ ፍሮም፣ ኦዊንግ ቱ፣ ኢን አስ ማች አስ፣ ኢን ዳት፣ ፎር ዘ ሪዝን ዳት፣ ጊቭ ዛት፣ ሲንግ ዳት፣ አስ፣ ፎር ኢቲሲ። በቃ እነዚህ ምክንያትን ሊገልጹ የሚችሉ ነገሮች ሁልጊዜም ቢሆን ፕሪሚስ ኢንዲኬተር ወርድ ተብለው ይጠራሉ። ኮንክሉዥን ኢንዲኬተርስ ወርድ ብለን የምንጠራቸው ደግሞ ዜርፎር፣ ሄንስ፣ ሶ፣ ዌርፎር፣ አኮርዲንግሊ፣ ዌንስ፣ ኢት ፎሎ ዳት፣ ኢት መስት ቢ ዳት፣ ዘስ፣ አስ ኤ ሪዛልት፣ ዊ ሜይ ኢንፈር፣ ኮንስኬንትሊ። እነዚህ ደግሞ እንደምን ይቆጠራሉ? ኮንክሉዥን ኢንዲኬተር ወርድ። አሁን እዚህ ጋር መያዝ ያለባቸው ነገሮች ወይ እነዚህን ነገሮች ሸምድዳቸው ማለት ነው ወይም ኮንሰፕቹዋል መረዳት ነው። ነገር ግን እንደ አንድ መደምደሚያ መያዝ ያለባቸው ነገር ቢኖር ምንድን ነው? ሁልጊዜም ቢሆን ኢንዲኬተር ወርዶች ኢንዲኬት ከሚያደርጉ ስቴትመንት በፊት ነው ቀድመው የሚመጡት። ለምሳሌ ያክለውን ሲንስ በአረፍተ ነገር ውስጥ ቢመጣ ከሲንስ በኋላ ያለው አረፍተ ነገር እስከ ፍልስቶፕ ድረስ ያለው ያንን ስቴትመንት ምን ብለን እንጠራዋለን? ፕሪሚስ ብለን እንጠራዋለን። ነገር ግን ለምሳሌ ያክል ዜርፎር ቢመጣ ከዜርፎር በኋላ ፍልስቶፕ እስከሚደርስ ድረስ ያለውን ስቴትመንት ምን ብለን እንጠራዋለን? ኮንክሉዥን ብለን እንጠራዋለን። በኤግዛምፕል ሳሳያችሁ የበለጠ ግልጽ ይሆናል። ለምሳሌ ያክል ውመን አር ማማልስ፣ ሴቶች አጥቢዎች ናቸው። ዘነበችዝ እውመን፣ ዘነበች ደግሞ አጥቢ ናት። ዜርፎር ዘነበችዝ ኤማማል፣ ስለዚህ ዘነበች አጥቢ ናት። አሁን እዚህ ጋር ምን ኢንዲኬተር ወርድ አለ? ኮንክሉዥን ኢንዲኬተር ወርድ ዜርፎር የተባለ ኢንዲኬተር ወርድ አለ። ሶ ከዜርፎር በኋላ የመጣው ምን ይሆናል ማለት ነው? ኮንክሉዥን ይሆናል። ከዜርፎር በፊት ያሉት ሁለቶቹ ስቴትመንቶች ግን ፕሪሚስ ነው ይቀመጣሉ። ዲ አዘር ኤግዛምፕል ኢዝ ኮልድ you should avoid any form of chatting on exam because chatting on exam is punished by the Senate legislation of the university። አያችሁት? እኛ በተቻለ ፍጥነት በተቻለው አቅም ፈተና ላይ መኮረጃችን ማቆም መቻል አለብን። ምክንያቱም ፈተና ላይ መኮረጅ በዩኒቨርሲቲው ሴኔት ህግ መሰረት ያስቀጣል። አሁን እዚህ ጋር ምን ኢንዲኬተር ወርዳለ? ቢኮዝ የሚል ፕሪሚስ ኢንዲኬተር ወርዳለ። ሶ ከቢኮዝ በኋላ ያለው ቻቲንግ ኦን ኤግዛምስ ኢዝ ፐኒሽድ ባይ ዘ ሴኔት ሌጂስሌሽን ኦፍ ዘ ዩኒቨርሲቲ የሚለው ሙሉ በሙሉ እንደምን ይቆጠራል? እንደ ፕሪሚስ ይቆጠራል። ዩ ሹድ አቮይድ ኤኒ ፎርም ኦፍ ቻቲንግ ኦን ኤግዛምስ የሚለው ደግሞ እንደ ኮንክሉዥን ይቆጠራል። ሶ እንደዚህ ያደርጋችሁ ራሳችሁን ፕራክቲስ አድርጋችሁ ለኤግዛማችሁ ማዘጋጀት ትችላላችሁ። ሁለተኛው ቴክኒክ ደግሞ እንዴት አድርገን ፕሪሚስን ከኮንክሉዥን እንለያለን ካላችሁኝ ኢንፍሬንሻል ክሌምስ ነው። ኢንፍሬንሻል ክሌምስ ማለት ምን ማለት ነው ካላችሁ ደግሞ ኢት ሪፈር ቱ ደ ሪዝኒንግ ፕሮሰስ ኤክስፕረስድ ባይ ደ አርጊመንት ዊች ኤግዚስት ቢትዊን ደ ፕሪሚስስ ኤንድ ደ ኮንክሉዥን ኦፍ ደ አርጊመንት። ይህ ደግሞ በፕሪሚሱና በኮንክሉዥኑ መካከል ያለው ሪዝኒንግ ፕሮሰስ ነው። ስነ አመክንዮአዊ ፕሮሰስ ወይም የምክንያትና የውጤት በሪዝኒንጉ ያለውን የምክንያትና የውጤት ግንኙነት ኢንዲቴል አንደርስታንድ በማድረግ ነው። ዩዝ ዚስ ኢፍ አን አርጉመንት ኮንቴን ኖ ኢንዲኬተር ወርድ አትወል። ይህንን በአብዛኛው ጊዜ እንድትጠቀሙት ሪከመንድ የሚደረገው መቼ ነው? ያን አርጉመንት ምንም አይነት ኢንዲኬተር ወርድ ሳይኖረው ሲቀር። ቱ አይደንቲፋይ ፕሪሚስ ኤንድ ኮንክሉዥን ሪስፖንዲንግ ቱ አይዘር ኦፍ ደ ፎሎዊንግ ኩዌሽንስ። አያችሁት? በዛ አርጉመንት ውስጥ ምንም አይነት ኢንዲኬተር ወርድ ከሌለ ፕሪሚሶችን ከኮንክሉዥኖች ለመለየት መጠየቅ ያለባችሁ እነዚህ ሶስት ጥያቄዎች ብትጠይቁ ውጤታማ ትሆናላችሁ። የመጀመሪያው which statement is claimed to follow from others? ከሌሎች ስቴትመንቶች ፎሎ የሚያደርገው ስቴትመንት የትኛው ነው? what is the arguer trying to arrive at or prove? አርጊወሩ ሐሳቡን የሚያነሳው ሰው ወይም ተከራካሪው ሰውዬ ማረጋገጥ የሚፈልገው ነገር ወይም እንደ መደምደሚያነት የሚደርስበት ሐሳብ የትኛው ነው? what is the main point of the passage? የዚህ ፓሴጅ ዋናው ሜን ፖይንት ዋናው ጽንሰ ሐሳቡ ምንድን ነው? the answers to this question should point to the conclusions። እነዚህን ጥያቄዎች መመለስ እናንተን ወደ ኮንክሉዥኑ እንድትደርሱ ለየት ያለ ቦታ ወይም ለየት ያለ የሆነ ነገር ነጥብ ያመላክቷችኋል ማለት ነው። ሶ በኤግዛምፕል ስናየው ደግሞ our country should increase the quality and quantity of its military. Ethnic conflicts are recently intensified. Border conflicts are escalating. International terrorist activities are increasing. በተቻለ መጠን የኛ ሀገር የሚሊታሪ ጥራቷንም ቢሆን ብዛቷን መጨመር አለባት አለ። ከቅርብ ጊዜ ወዲህ የጎሳ ግጭቶች በጣም እየጠነከሩ መጥተዋል።
የድንበር ግጭቶችም እንደዚሁ በጣም እያደጉ መጥተዋል እና ዓለም አቀፍ ቴሮሪስት አክቲቪቲዎችም እየጨመሩ ነው። ስለዚህ የኛ ሀገር በሚሊተሪ በጥራቱም ቢሆን በኳንቲቲው በመጠኑ ማድረግ መቻል አለበት። አሁን እዚህ ጋር በሀሳባችሁ እንደ ኮንክሉዥን ስትጠቀሙት የትኛው ነው? አውር ካንትሪ ሹድ ኢንክሪዝ ደ ኳሊቲ ኤንድ ደ ኳንቲቲ ኦፍ ኢትስ ሚሊተሪ የሚለውን እንደ ኮንክሉዥን ወስደዋለን። ኢትኒክ ኮንፍሊክትስ አር ሪሰንትሊ ኢንተንሲፋይድ ቦርደር ኮንፍሊክትስ አር ኢስካሌቲንግ ኤንድ ኢንተርናሽናል ቴሮሪስት አክቲቪቲስ አር ኢንክሪዚንግ የሚለውን ደግሞ እንደ ፕሪሚስ እንወስዳቸዋለን። The other example is called socialized medicine is not recommended because it would result in a reduction in overall quality of medical care available to the average citizen. In addition, it may very well bankrupt the federal treasury. This is the whole cases against socialized medicine in a nutshell. በተቻለ መጠን የሶሻላይዝድ ሜዲሲንን ሪከመንድ ማድረግ የለብንም ወይም ባህላዊ መድኃኒቶች ብለን የምንጠራቸውን ነገር ለሰዎች አድቫይስ ማድረግ የለብንም። ምክንያቱም እነሱን አድቫይስ የምናደርግ ከሆነ ኳሊቲ ሜዲሲን ብለን የምንጠራው የሞደርን ሜዲሲን ፕሮሰሱ እሱ ለአቨሬጅ ሲቲዝን ያለው አቬሌብል ተደራሽነት እየቀነሰ ይሄዳል። ከዚህ በተጨማሪ ደግሞ የፌዴራል ትሬዠርን የፌዴራልን ካዝና እያዳከመ በመሄዱ በተሻለ መንገድ ሶሻላይዝድ ሜዲሲን መጠቀም የለብንም ብሎ ይሄውን ፕሪሚስ ተቀምጧል። ሶሻላይዝድ ሜዲሲን ኢዝ ኖት ሪከመንድድ የሚለውን እንደምንወስደዋለን እንደ ኮንክሉዥን ወስደን ከዚህ ውጭ ያሉ ሌሎች ስቴትመንቶችን እንደ ፕሪሚስ እንወስዳቸዋለን። The other example is the space program deserves increased expenditure in the years ahead. Not only does the national defense depend upon it, but the program will more than pay for itself in terms of technological spin-offs. Furthermore, a current spending levels of the program cannot fulfill its anticipated potential. በተቻለ መጠን እኛ በሚመጡት ዓመታት ለስፔስ ጥናት የምናወጣው ወጪ መጨመር መቻል አለብን እንጂ ለዲፌንስ ለወታደራዊ ለሀገር መከላከያ ሰራዊት የምናወጣው ወጪ ብቻ መጨመር ሳይሆን ለቴክኖሎጂካል ዴቨሎፕመንት ራሳችን መቻቻል ማሳደግ ይኖርብናል። ከዚህ በተጨማሪ ደግሞ አሁን ለቴክኖሎጂ ፕሮግራም እያወጣ ነው ያለው ወጪ ምንም ያክል ለአቅማችን ሙሉ በሙሉ ፊት ሊያደርግ የሚችል ነገር አይደለም ብሎ ድምዳሜ አስቀመጠ። አዝ የጀነራል እስካሁን ላየናቸው ምሳሌዎች እንደ ኤግዛምፕል መልሶቻቸውን ፎርማል በሆነ ወይ ሳስቀምጥላችሁ በመጀመሪያው ኤግዛምፕል ኢትኒክ ኮንፍሊክት አር ሪሰንትሊ ኢንተንሲፋይድ ቦርደር ኮንፍሊክት አር ኢስካሌቲንግ ኢንተርናሽናል ቴሮሪስት አክቲቪቲስ አር ኢንክሪዚንግ የሚሉትን እንደ ፕሪሚስ ወስደን ዘ ካንትሪ ሹድ ኢንክሪዝ ዘ ኳሊቲ ኤንድ ኳንቲቲ ኦፍ ኢትስ ሚሊተሪ የሚለውን ደግሞ እንደ ኮንክሉዥን እንወስደዋለን። በሁለተኛው ኤግዛምፕል ደግሞ ሶሻላይዝድ ሜዲሲን ሪዛልት ኢን ሪዳክሽን ኢን ዘ ኦቨራል ኳሊቲ ኦፍ ሜዲካል ኬር አቬሌብል ቱ ዘ አቨሬጅ ሲቲዝን ሶሻላይዝድ ሜዲሲን ሜት ቬሪ ዌል ባንክራፕት ዘ ፌዴራል ትሬዠሪ የሚሉትን እንደ ፕሪሚስ ተጠቅመን ዜርፎር ሶሻላይዝድ ሜዲሲን ኢዝ ኖት ሪከመንድድ የሚለውን ደግሞ እንደ ኮንክሉዥን እንወስደዋለን። በሶስተኛው ኤግዛምፕል ደግሞ ዘ ናሽናል ዲፌንስ ኢዝ ዲፐንደንት አፖን ዘ ስፔስ ፕሮግራም የሚለውን ዘ ስፔስ ፕሮግራም ዊል ሞር ዳን ፓይ ፎር ኢትሰልፍ ኢን ተርምስ ኦፍ ቴክኖሎጂካል ስፒን ኦፍ አት ከረንት ፈንዲንግ ሌቭል ዘ ስፔስ ፕሮግራም ካንኖት ፉልፊል ኢት አንቲሲፔትድ ፖቴንሻል የሚሉትን እንደ ፕሪሚስ ወስደን ዘ ስፔስ ፕሮግራም ዲዘርቭስ ኢንክሪዝድ ኤክስፔንዲቸር ኢን ዘ ይርስ አሄድ የሚለውን ደግሞ እንደ ኮንክሉዥን እንወስደዋለን። የዛሬው ዲስከሽናችን ይህን ይመስል ነበር። በቀጣይ ፓርት ደግሞ ስንገናኝ ቴክኒክስ ኦፍ ሪኮግናይዚንግ አርጉመንትስ እንዴት አድርገን አርጉመንት የሆነ ፓሴጅን አርጉመንት ከሆነ ፓሴጅ አይደንቲፋይ እናደርጋለን በሚል ቶፒክ እንገናኛለን። ፕሊዝ እስካሁን ከቆያችሁ ቪዲዮአችን ተመችቷችኋል ማለት ነው። ቻናላችን ሰብስክራይብ ያላደረጋችሁ ልጆች ኢትዮ ፍሬሽማን ቲዩን ሰብስክራይብ ማድረግ የቤተሰብ መሆን ትችላላችሁ። እንዲሁም ቪዲዮአችን ላይክ፣ ሼር፣ ኮመንት ማድረጉ እንዳይረሱ። በቀጣይ ቪዲዮ እስከምንገናኝ ድረስ ስለነበረን ጊዜ እናመሰግናለን። መልካም ጊዜ፣ መልካም ቆይታ